ለምን አይኮ አሁን ቡዲዝም አለ ሂንዱይዝም አለ ዞራስትራን አለ ጃይኒዝም ስንት እምነት አለ ግን ግደልና ጽድቅ የሚል ኦንሊ ብቸኛው እምነት እስልምና ነው። አንድ ነገር ቃል ግባላችሁ የሆነ ቄስ የሆነ ትምህርት ካስተማረ ዋሽቷችኋል ወይም ደግሞ በክርስትና ያለውን ያስተማረ ነው ያለው። ይሄን ያዙልኝ። ቄሱ ምን አለ እንደሰማችሁት እስልምና ገዳዮች ናቸው በአለማችን ላይ ግደውና ጽድቁ የሚለው እስልምና ብቻ ነው ብሎ ትልቅ ውሸት ዋሸ። በዚህ ምን አያችሁ ቄሶቹ ካለ ማስረጃ እንደሚያወሩ ኢቭን ቲክቶክ ላይ ብቻ ሳይሆን በምድር ያሉት ቄሶቹ አጭበርባሪዎች እንደሆኑ ታዝባችኋል። ለማንኛውም አሁን እስልምና ምን እንደሚያስተምር ላሳያችሁና ራሳችሁ ፍረዱ ታዘቡት። ሱረቱል ማኢዳ ቁጥር 32 አምላካችን እንደዚህ ይላል በዚህም ምክንያት በእስራኤል ልጆች ላይ እነሆ ያለ ነፍስ መግደል ወይም በምድር ላይ ያለ ማጥፋት ካልሆነ በቀር ነፍስን የገደለ ሰው ሰዎችን ሁሉ እንደገደለ ነው፣ ሕያው የሚያደረጋት ሰው ሰዎችን ሁሉ ሕያው እንዳደረገ ነው ማለትን ጻፈን ይላል። አንድን ሰው መግደል የዓለምን ሰው እንደመግደል ነው የሚያስተምረው እስልምና ነው። አያችሁ አይደለም? ስለዚህ ቄሱ ካለማስረጃ እያጭበረበረ እንደሆነ ታዘቡ። በተዘዋዋሪ ደግሞ ግደሉና ጽደቁ ብሎ የሚያስተምረው ክርስትና እንደሆነ ከመጽሐፋቸው ላሳያችሁ። መጽሐፍ ቅዱስ ተመልከቱ። መዝሙረ ዳዊት መዝሙር 136 ላይ እንደዚህ ይላል አንቺ ወራዳ የባቢሎን ልጅ ሆይ ስለተበቀልሽን የሚበቀልሽ የተመሰገነ ነው፣ ሕፃናቶችሽን ይዞ በአለት ላይ የሚፈጠፍጣቸው የተመሰገነ ነው ይላል። ስለዚህ እግዚአብሔር እንዲያመሰግናችሁ ሕፃናትን መግደል አለባችሁ ማለት ነው። ሕፃናት መግደል ያው ድንጋይ ላይ መፈጥፈጥ ያስመሰግናል። እግዚአብሔር ያመሰግናችኋል። ይሄ ነው እምነታችሁ። ቄሱ የደበቀውና ሲያወራ በእስልምና ስም ሲያወራ የነበረው ይሄን ነው። አምላካችሁ እግዚአብሔር ነው ሕፃናትን ድንጋይ ፈጥፍጧቸውና ተጸድቃላችሁ ያላችሁ። ለማንኛውም ማጭበርበር አቁሙ። አሁን በክርስትና ሕፃናትን ድንጋይ ላይ መፈጥፈጥ እንደሚያጸድቅ አይታችኋል። ነብዩ ደግሞ ምን አስተማሩ ስንል ተመልከቱ። ነብዩ እንደዚህ አሉ እንጠሊቁ ቢስሚላህ በአላህ ስም ሄዱ ካሉ በኋላ ላ ተቅቱሉ ሸይኸን ፋኒያ ሽማግሌዎችን አትግደሉ፣ ወላ ጢፍላ ሕፃን ልጅ አትግደሉ፣ ወላ ምራአ ሴቶችን አትግደሉ አሉ። እግዚአብሔር ደግሞ ምን አለ? ሕፃናትን ግደሉና ተጸድቃላችሁ አላችሁ። ይሄን ይመስላል ያለው እውነታ። ወሰላሙ አለይኩም።